እግዚአብሔር ማለት ሁሉን ፈጣሪ፣ ሁሉን ቻይ፣ ርኅሩኅ አምላክ የሆነ ዓለምን ካለመኖር ወደ መኖር የቀየረ ሁሉን የፈጠረ ማለት ነው። ሌላ ደግሞ እግዚአብሔር የሚሳነው ነገር የሌለው ሁሉንም ነገር ፈጥሮ በቸርነቱ የሚያኖር ማለት ነው። እግዚአብሔር ማለት ባጭሩ በቃ ይሄ ነው እግዚአብሔር፣ ሌላ የለው ማለት አጠቃልዬ ነው። እንትን ከዚህ በላይ ምንም እኮ አላወራህም። አሁን ያወራህ እግዚአብሔር በቃ ማለት ትርጉሙ ሁሉን ፈጠረ ብቻ ነው። በደንብ ሄድበት እንጂ ምን ነው እግዚአብሔር ማለት ፈጣሪ አምላክ፣ ሁሉን ቻይ፣ ዓለምን ካለመኖር ወደ መኖር ያመጣ ማለት ነው። ማለት ሁሉ በእርሱ የሆነ ከዚህ በላይ የሚገልጸው ሌላ ቃል ስለሌለ ነው። ከፈጣሪ ከአምላክ እና ሁሉን ቻይ መሆኑን እና ዓለምን ካለመኖር ወደ መኖር ሁሉን የፈጠረ ከማለት ውጪ ሌላ የሚገልጸው ቃል የለም። በቃል አይገለጽም። ቤኪ አሁን ሳስበው ማለት ነው። አሁን ሳስበው ወላሂ እግዚአብሔር እኔ ከእናንተ የተሻለ ገልጸዋለሁ ብዬ አስባለሁ። ምንድን ነው? ምንም እንኳን አልነካሁም እኮ ምን ነው? ምን ብዬ ልጥራ? እግዚአብሔር በአካል ሶስት ነው። አብ፣ ወልድ፣ መንፈስ ቅዱስ ይባላል። አይደለም እነዚህ አካላት አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ፣ አንደኛው እግዚአብሔር ደግሞ ወደ ምድር እሱን ፈልጋለሁ በላ። አንተ እኮ እግዚአብሔር ስትል እግዚአብሔር ፈጣሪ እንደሆነ ነው የነገርኩህ። እግዚአብሔር ሶስት ነው አላልኩም። ስለ ስላሴ ንገረኝ ማለት አለብህ። እግዚአብሔር የሚለው አንድ ላይ ተጠቃልለው ራሱ እግዚአብሔር ነው። ቤኪ ስላሴና እግዚአብሔር እኮ አንድ ናቸው። ስለ ስላሴ ጠይቀኛ። እግዚአብሔር አንድ ነው አይደለም። እግዚአብሔር ሶስት ነው። ቆይ በቀላሉ እግዚአብሔር ሶስት መሆኑ ሶስት ነው። ወላሂ ያሰጥካለሁ። ሶስት ነው። እሺ መጀመሪያ እግዚአብሔር ማለት ፈጣሪ ማለት ነው ብለኸኛል አይደለም? እግዚአብሔር ማለት የብሔር አምላክ ማለት ነው። የብሔር ፈጣሪ፣ የዓለም ፈጣሪ ማለት የዓለም ገዢ ማለት ነው። የዓለም ገዢ ማለት ነው እንጂ ፈጣሪ የሚል ትርጓሜ የለውም። ገዢ የሚል ትርጓሜ ነው ያለው። ማስረጃ ልስጥክ። እኔም ልስታ ያ መጀመሪያ እኔ ያው ሙስሊም ካለ ማስረጃ ያወራም። የመጽሐፍ ቅዱስ መዝገበ ቃላት መጽሐፍ ቅዱስ ምንድን ነው የሚለው? ይሄን አንብበው እንዴ። መጽሐፍ ቅዱስ ከመጽሐፍ ቅዱስ እሺ፣ አንድ አንብበው፣ ችግር የለውም። መዝገበ ቃላትን ትቀበላለህ አንተ? አንብበው። አይ ቃሉ የእግዚአብሔር ትርጉም እኮ ነግረው አንብበው። ለምን ከበደ? እስኪ መዝገበ ቃላት አይደለም፣ በመጽሐፍ ቅዱስ እናውራ። እሺ፣ እግዚአብሔር ምን ልንገርህ መጀመሪያ፣ ችግር ይሄን አትቀበል፣ ግን አንድ አንብበው። ችግር ባትቀበለውም አንብበው። አሁን እግዚአብሔር ፈጣሪ አለመሆኑን ከመጽሐፍ ቅዱስ ስለኝ እኔ ደግሞ መሆኑን ብላተነበውም ልስጥህን። ያው እግዚአብሔር ቃሉ ከግዕዝ የተገኘ ነው። እግዚ ማለት ጌታ፣ ብሔር ደግሞ ዓለም ሲሆን እግዚአብሔር ማለት የዓለም ጌታ ማለት ነው፣ የዓለም ገዢ ማለት ነው ይላል ጌታ። እሺ ያለ ይናገራል። ስለዚህ እግዚአብሔር ማለት ትርጉሙ ፈጣሪ ሳይሆን ገዢ ማለት ነው። እግዚአብሔር ፈጣሪ አልኩም እኔ። እግዚአብሔር በእናንተ እንደፈጠራችሁ እንደምታምኑ አውቃለሁኝ፣ ግን እግዚአብሔር የሚለው ትርጉሙ ፈጣሪ ሳይሆን የዓለም ጌታ የሚል የዓለም ገዢ የሚል ትርጓሜ ነው ያለው። አንደኛ። ሁለተኛ እግዚአብሔር የሚሳነው የለም ብለኸኛ። እግዚአብሔር የሚሳነው አለ፣ ብዙ ነገሮች ማድረግ አይችልም። እሱን ኢንሻአላህ በኋላ አሳያለሁኝ። አሁን ግን መጀመሪያ ስለ ሶስቱ እግዚአብሔሮች ስለ ስላሴዎቹ አስረዳኝ። እዚህ ጋር ግልጽ ላድርግልህና አሁን በመዝገበ ቃል ነው ያወጣኸው። እሱንም የምቃወም ሰው አይደለሁም። እኔ ያልኩ በመጽሐፍ ቅዱስ ማስረጃ ስተኛ ያልኩ ስለማልቀበል ሳይሆን አንተም መዝገበ ቃልን ስለማትቀበል ነው። በመጽሐፍ ቅዱስ ግን እግዚአብሔር ፈጣሪ መሆኑን በመጀመሪያው ክፍል የኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ፈጣሪ መሆኑን በመጀመሪያው ጥቅስ ላይ ነው እንደውም ያስቀመጠው። ከመጽሐፍ ቅዱስ ጥቅስ ግን እግዚአብሔር ፈጣሪ አለመሆኑን ምንም አንድም ማስረጃ ልታመጣልኝ አትችልም። መዝገበ ቃል ወይ የቤተ ክርስቲያን ወይ የሆነ ነገር ብለህ ከመጽሐፍቶቹ የምታመጣቸው
እነሱ የራሳቸው ትርጓሜ ያላቸው ናቸው። እነሱን ስለማትቀበላቸው በመጽሐፍ ቅዱስ ነው አይደለም የምናወራው። ከመጽሐፍ ቅዱስ ላይ እያወጣን እየጠቀስን እናወራለን። እሺ እግዚአብሔር ሶስት ነው አላልንም። እግዚአብሔር አንድ ነው። እሺ ግልጽ ልጨርስልህና ከዛ ወደ ስላሴ ይመጣል። እዚህ ጋር ጨርሰን መጀመሪያ መጽሐፉን አታምንበትም። ለዛ ነው ከመጽሐፍ ቅዱስ የማመጣልህ አልከኝ። መጽሐፉ እኔ እንኳን እሱ መጽሐፍ ቅዱስንም አላምንበትም። እሺ እንኳን እሱ መጽሐፍ ቅዱስ ራሱ አልቀበለውም። የውሸት መጽሐፍ ነው ብዬ ተበርዛ ብዬ ነው። አንደኛ። ሁለተኛ ቅድም ያልከው ምንድን ነው? እግዚአብሔር ማለት ነው ያልከው። እግዚአብሔር ማለት ፈጣሪ ነው ብለኸኛል። ለሱ ማስረጃ አላቀረብክም። እግዚአብሔር ፈጥሯል? አዎ ፈጥሯል። መጽሐፋቸው እንደዛ እንደሚል አውቃለሁ። ግን ቅድም አንተ እግዚአብሔር ማለት አልክና ፈጣሪ ማለት ነው አልከኝ። ይሄ ደግሞ ውሸት ነው። እግዚአብሔር ማለት ትርጉሙ ብሔር ማለት ነው፣ የዓለም ጌታ የዓለም ገዢ የሚል ትርጓሜ ነው ያለው እንጂ የዓለም ፈጣሪ የሚል ትርጓሜ የለውም ነው ያልኩህ። አንደኛ። ሁለተኛ ደግሞ ፈጠረ ይላል አልከኝ። በክርስትና ፈጠሩ ነው ሲባል መባል ያለበት አልፈጠረም። ስላሴ ፈጠሩ ነው የሚባለው። ለዛ ነው ምሳሌ ትምህርት ሃይማኖት ብሎ አስቀምጧል። ያው ስላሴ ይህን ዓለም በጥንተ ተፈጥሮ በሐዲስ ተፈጥሮ ሲፈጥሩ ያዩና ፈጣሪዎች ነው ያሉት እንጂ አንድ ፈጣሪ አይደለም ያለው። ስለዚህ በመጀመሪያ እግዚአብሔር ሰማይን ፈጠረ ማለት አለ። በመጀመሪያ እግዚአብሔር ሰማዮችን ፈጠሩ። ለምን ብዙ ናቸው? ፈጠሩ ነው ማለት ያለበት። ሶስት እግዚአብሔር ነው ያለው በዛ ማለት ነው። አሁን ምን ታደርጋለህ? ስላሴን አስረዳኝ። እሺ አመሰግናለሁ። እዚህ ጋር ግልጽ ላድርግልህና ልለፈኛውን እግዚአብሔር የምንለው ሶስቱን አካል አንድ ላይ አጠቃሎ የያዘ የሶስቱም ስም ነው። አሁን እንዳስረዳሁ ማለት ነው። ይህን ግልጽ ላድርግልህና ወደ ነገረ ስላሴ ልግባልህ። እግዚአብሔር ማለት እግዚ ማለት ወልድ ማለት እንደሆነ አሁን በመዝገበ ቃላት ተወጣ። ሄር ማለት ደግሞ የሁሉም ግልጽ ላድርግልህ። እባክህን ብዬ ይኸው አሁን በመዝገበ ቃላት አወጣ አይደለ? እንደዛ አይልም መዝገበ ቃላቱ። አንተ እስቲ አውጣው። ይሄ ሰውዬ ኧረ እንደዛ አይልም። እስቲ አውጣው። ሰማችሁ? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው። እርፍ የማይሰማ የለም። እሺ አውጣው። እሺ አሁን ያውና አውጣ። ያው አውጣው። እሺ እግዚአብሔር ማለት እሺ እግዚ ማለት ምን ማለት ነው ይላል። አንብበው አንተ። ብዙም እየታየኝ አይደለም በስልክ ስለሆነ በደንብ ይታያል። በደንብ ይታያል። አይነህን ተረቁ። እስቲ ቀሽ ብራይትነስ ልጨምርና ቃሉ እግዚ የተሰኘው ይላል። እግዚ ጌታ ማለት ሁሌ የሚጠራው ለክርስቶስ ወይ ደግሞ ለወልድ ነው። ብሔር ማለት ደግሞ ዓለምን ሲፈጥር እግዚአብሔር ማለት ነው። ማለት የዓለም ጌታ ማለት ነው። እግዚ የተሰኘ ነው። እግዚ በተሰኘ ነው ይላል። ኧረ በትክክልም ልጌት ገባ። እዚህ ጋር እኮ ያለው እግዚአብሔር ቃሉ ይላል እኮ። እግዚአብሔር ቃሉ ለምን ተመለስ? እዚህ ጋር ደርሰናል። ከግዕዝ የተገኘ ነው ይላል። እግዚ ጌታ አይደለ? እግዚ ብሎ ጌታ ይላል። አንድ ብሔር ብሎ ደግሞ ምን ይላል? የዓለም ዓለም ሲሆን የዓለም ጌታ ማለት ነው። እግዚአብሔር ማለት የዓለም ጌታ ማለት ነው። ቃሉን ግን አሁን ለምሳሌ እዚህ ብለን አዳምጦ እዚህ ጋር ግልጽ ላድርግልህ። አሁን እግዚአብሔር ማለት ሁለት ቃል ነው፣ ሶስት ቃል አይደለም። አንተ ግን ሶስት ቃል አድርገው ሄር ማለት መንፈስ ቅዱስ ነው ብለሃልና፣ እስኪ ሄር ማለት መንፈስ ቅዱስ ነው ማስረጃ ውስጥ ማስረጃውን ቤኪ አያህ ሙስሊም ጋር ካለ ማስረጃ የለም። ስለዚህ ቤኪ ምን ታደርጋለህ? ሄር ማለት መንፈስ ቅዱስ ነው ብለሃልና፣ የት ነው ሄር መንፈስ ቅዱስ ነው የሚለው? እኔ ጋር ሳይቻል ውሸት እንደሆነ አንተም አንብበዋል። አይ ቲንክ ደንግጠሃልም ስታየው ችግር የለውም እኔ እረዳሃለሁ። አሁን ግን ሄር የሚለው ትርጉሙ መንፈስ ቅዱስ እንደሆነ ማስረጃ ቤኪ ቤኪ የት ገባ? አያቻ ሙስሊም ጋር ስትሆን ችግሩ ይሄ ነው። ቤተክርስቲያን የሚናገረውን ነገር ይሰማሉ፣ ነገር ሲመጡ ግን የተለየ እንደሆነ ይገነዘባሉ። እግዚአብሔር ማለት ሲያስተምራቸው የሚሏቸዋል እግዚ አብ ሄር ይሏቸዋል። አብ ወልድ መንፈስ ቅዱስ ማለት ነው ይሏቸዋል። ግን ውሸት ነው። ቃሉ የሁለት ቃል ውህድ ነው፣ ሶስት ቃልም አይደለም።
እግዚአብሔር ሳይሆን እግዚ እና ብሔር ነው። እግዚ እና ብሔር ሁለት ቃል ነው። ትርጉሙ ደግሞ የዓለም ጌታ የዓለም ገዢ ማለት ነው። ቤኪ ሄር ማለት ማስረጃ አስጠኛ። አብ ሌላ ሰው እንዳስገባ ማስረጃ አስጠኝ። እግዚአብሔር ብሎ እንደማይጠራ እኛ ጨምረንበት እንደሆነ ማስረጃ። እንደዛ የሚል ቃል እንዴት ሲጀመር ሄር የሚል አብ የሚል ቃል እዚህ ጋር አለ። በቃ እዚህ ጋር አብ የሚል ቃል አለ። እግዚአብሔር የሚለውን እየተረጎመ እኮ ነው። ቆይ አይ አይደለም። ቆይ እሺ ምን እናድርግ መሰለህ? እግዚ ማን ነው? እግዚ ወልድ ነው በእኛ ቤት። አብ ማን ነው? አብ አባት ነው። ሄርሳ ዓለምን የሞላው መንፈስ ቅዱስ። አዎ መንፈስ ቅዱስ። ስለዚህ እግዚአብሔር ስንል ማለት ነው ሶስቱን አንድ ላይ ያጠቃለለ ማለት ነው። አዎ ልንገርህ፣ አንድ ውሸት ነው ቃሉ። እግዚ አብሔር ሳይሆን እግዚ እና ብሔር ነው። እሺ እግዚ እና ብሔር ቃሉ ያው እግዚ እና አይልም ውሸት ነው። አንድ ላስረዳህ ማለት ትቀጥላለህ። ያው እግዚ አብሔር ሶስት ሳይሆን ሁለት ናቸው። እግዚ አንድ አለ እና ብሔር አብን ለምን አጠበባል? ያው እዛ ጋር እኮ አለ። ያው ቀጥሎ ሳይው እግዚ ማለት አለ እግዚእ አየህ፣ ቀጥሎ ሳ ብሔር አለ ባለ አብ የሚለው ቃል አይነበብም። ስለዚህ በመጽሐፍ ቅዱስ እግዚአብሔር ብሎ ነው የለም። ውሸት ነው ወላሂ የለም። አንደኛ፣ ሁለተኛ ደግሞ ሄር የሚለው መንፈስ ቅዱስ ነው ማስረጃ። እግዚአብሔር ብለህ ጠይቀኛ። እግዚአብሔር ብለህ ጠይቀኝ። እጠይቅሃለሁ። እሺ አስተካክላለሁ። አሁን ሄር የሚለው ብለህ ጠይቀኝ። ከዛ ወደ ምስጢረ ሥላሴ እንገባለን። እግዚአብሔር ያው ጠየቅኩ። እግዚአብሔር ሄር የሚለው መንፈስ ቅዱስ እንደሆነ ማስረጃ ስተኝ። ሄር ዓለምን የሞላው መንፈስ እኮ ነው ማስረጃ። መንፈስ ቅዱስ አሁን በምስጢረ ሥላሴ እንግባ። እንደዛ ከሆነ ስለ አብና ስለ ወልድ ስለ መንፈስ ቅዱስ አንድ ላይ ማስረጃ ነው። መጽሐፍ ስለ እያንዳንዱ ልስጥህ ስጠኝ። እሺ ያው እየጠበቅኩ ነው። እሺ አብ ወልድ መንፈስ ቅዱስ ፈልገህ አላልኩም። አትቀላቅል። ሄር ማለት መንፈስ ቅዱስ ማለት እንደሆነ ማስረጃ የተባልከው አትቀላቅል። እሺ አንዴ ጠብቀን ላውጣለህ። እሺ ይምሩ እንትን ወጣ ብዬ ልመጣ ነውና አላችሁ። እንትን ኮኒ ያለሽ እንዴ? ኮኒ ተኝታ ነው የሚሆነው እርግጠኛ ነኝ። እሺ ማን አለ? ዩቲ ያለሽ? ስራ ላይ ነሽ? አለ በቃ እሺ። ቤቱን የተቆጣጠራችሁ ሞዴሬተሮች እንትኑን ይላትሽ ኮመንት እያየ የተቆጣጠራችሁ ይምሩ፣ ቀጥሉ። በቃ ደርሼ ቶሎ እመጣለሁ። ትቆያለህ? ስንት ደቂቃ ትቆያለህ? አንድ 40 ደቂቃ። ምን ነው እኔ ሁሌ መጣት አለብኝ ግዴታ። ወላሂ 30 ደቂቃ 30 ደቂቃ በቃ እኮ የምቆየውን ያልቆይና እነ ረመዳንም ስላሉ ሌሎችም ልጆች ካሉ ይግቡና ይቀጥሉ እስክመጣ ድረስ። ከዛ ቤቱን ጠብቁ። መጣሁ። እንዳደረሱ ኮሜንቶች ወገናችን ቤኪ ሄር ማለት መንፈስ ቅዱስ እንደሆነ ማስረጃ ሊሰጠን ነው። ደስ አይልም? እኔ ደስ ብሎኛል ሊሰጠኝ ስለሆነ ማስረጃው ማለት ነውና እንጠብቀዋለን። መዝሙረ ዳዊት ኦ ማይ ጋድ መዝሙረ ዳዊት 139 ይገርማል። ቆይ አንዴ ዳዊት 139 ከ7 እስከ 10። እሺ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ቦታ አንተ በዚያ አለ፣ ወደ ሲኦል ቦርድ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻ ብርም ይናገራል። እንዴ የምታወራው ከመንፈስ ይላል እኮ መንፈስ ቅዱስ ጠይቄሃለሁ። እኔ ለመንፈስ እየጠየቀኝ እኮ ነው። እየነገርኩህ እኮ ነው። ቆይ አዳምጠኝ። እኔ መንፈስ ቅዱስ የሚባል የለም አላልኩም ብያለሁ? አላልኩም። ስለዚህ በሁሉ የሞላ መሆኑን እየነገርኩህ እኮ። ችግር የለውም። በሁሉ ቦታ አለች። ችግር የለውም። ተቀብያለሁ። ጥያቄ ግን ምንድን ነበር? ጥያቄ ሄር ማለት መንፈስ ቅዱስ ማለት እንደሆነ ማስረጃ የተባልከው ሄር ማለት ዓለምን የሞላ አልኩህ እኮ። ማስረጃ ትርጉሙ እንደሆነ ማስረጃ ዓለምን የሞላ እንደሆነ ትርጉሙ ሄር ማለት። አሁን ደግሞ ወደዚህ ቀየርክ እንዴ? እኔ እሱን የጠየቅኩህ መጀመሪያ መንፈስ ቅዱስ ዓለምን የሞላ ነው። እኔ መጀመሪያ እሺ የቅድሙን ማስረጃ ምንድን ነው የሚለው? ሄር ማለት ምን ማለት ነው ይላል።
አይልም። ሄር የሚል ቃል ጭራሽ የለም እዚህ ጋር አይልም። እንደዛ እግዚእና ሄር ብለህ ስትጠራ ሄር ማለት ነው ይላል። ብሔር ነው የሚለው ሄር አይልም። ብሔር እሺ ብሔር ይበል። ብሔር የዓለም ማለት ነው። የዓለም ማለት ያ ልክፈትልህ ያ ምን ማለት ነው? ብሔር ደግሞ ዓለም ሲሆን ዓለም ሙሉ ማለት ነው አይደለ? አይልም። ዓለም ብቻ ዓለም ማለት ምን ማለት ነው? ሁሉን ያጠቃልላል። ዓለም እቺ ምድር ስለዚህ ያጠቃልላል አይደለም? ትርጉሙ እቺ ምድር ማለት መንፈስ ቅዱስ ማለት ነው። ምድር ማለት ዓለም ማለት ሁሉንም ያጠቃልላል አይደለም? አይደለም፣ እንደዛ አይደለም። እሺ ምን ማለት ነው? እንደዛ አይነት ትርጉም የለውም። ሲቀጥል ብሔር ነው፣ ብሔር አይደለም። ብሔር ነው ወግናቱ፣ ብሔር ነው። አትቀላቅል። ብሔር ይበልሽ ችግር የለውም። ሄርን ተውና ብሔር ማለት ዓለም ነው አይደለ? ስለዚህ ብሔር መንፈስ ቅዱስ ነው እንዴ? ብሔር መንፈስ ቅዱስ ዓለምን የሞላ መሆኑን እየነገርኩህ። ብሔር የሚለው ቃል መንፈስ ቅዱስ ማለት ነው። መንፈስ ቅዱስን በመንፈስ ቅዱስ ነው የሚገለጸው ብሔር ማለት። እሺ እንደዛ ከሆነ ችግር የለውም። አሁን ልቀበልህ። ብሔር ማለት መንፈስ ቅዱስ ከሆነ ችግር የለውም። ተስማምተናል። እሺ አቤት ገባ። አልከበደም አልክ እኮ የለም እኮ አብ የሚል አቤት ነው ያለው። ሻሳይ እግዚአብሔር ይላል እኮ አይልም። እዚህ ጋር ያለው እግዚእና ብሔር ነው ያለው። እግዚእና ብሔር። እሺ ኦሪት ዘፍጥረት ምዕራፍ ምንድን ነው የሚለው? የትኛው መጽሐፍ ቅዱስ ላይ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምንድን ነው የሚለው? እግዚአብሔር ይላል። በቃ እግዚአብሔር ይላል አይደል? ግን እግዚአብሔር ማለት እግዚእና ብሔር ነው። እግዚአብሔር ለምን አላለም? አብ ለምን አወጣህ አልኩ እኮ። ስለዚህ አትሆናለች አትሆናለች። ሲቀጥል የለም ማሳታቀም ወላሂ ታቀርብ ማስረጃ ችግር የለውም። እሱን ሰው እዚህ ጋር ግልጽ ነው። ዓለም ማለት ችግር የለውም። አንዴ ዓለም ማለት መንፈስ ቅዱስ እንደሆነ ማስረጃ ስለኝ እስኪ። ይሄው እየሰጠው እኮ ነው። ዓለምን የሞላ ማለት እኮ ስለ መንፈስ ቅዱስ እኮ ያወራል። ዓለምን የሞላ ይላል። ምን ማለት ነው? ዓለም ማለት አይደለም። ዓለምን የሞላ ይላል እዚህ ጋር መጀመሪያ። ቆይ ዓለምን የሞላ ነው ከየት ነው ያመጣው? አንተ ቃል በቃል ነው እንደምትፈልገው ሁሉንም ነገር እንዴ? ቃል በቃል ችግር የለውም። ችግር የለውም አይደለም። ዓለም ማለት ሁሉን የሞላ ነው ያልክበት ከየት አመጣው? ዓለም ማለት ምን ማለት ነው? እስቲ ትርጉሙን ንገረኝ። እሺ እኔ አላውቅም። ዓለም ማለት ምን ማለት ነው? ንገረኝ። አላውቅም በላ ማስረጃ የለኝም ብለህ አላስረዳከኝ። አላልኩም። እኔ አላውቅም። እኔ የራሴን እየነገርኩ ነው። አንተ ደግሞ ማስረጃ ዓለም ማለት ምን ማለት እንደሆነ ባላውቅም፣ እንደዛ ከሆነ ማስረጃ ቅርብልን ባለ። እሺ አቅርብ። ዓለም ማለት ምን ማለት እንደሆነ እንጠብቃለን እስከሚመጣ ድረስ እንዳደረሱ። ቅድም ብሔር የሚለው መንፈስ ቅዱስ ነው አለ። ማስረጃ መቀበል አልቻለም። ቀጥሎ ግን ዓለም ይላል። ዓለም ማለት ደግሞ ሁሉም የሞላ ነው። ሁሉም የሞላ ነው። አንተ እኮ የጠየቀኝ መንፈስ ቅዱስ በዓለም የሞላ መሆኑን ስጠኝ። ስለዚህ መንፈስ ቅዱስ ነው ማስረጃ አለ። እንደዛ እሷን አልጠየቅኩህም። አየህ አይደለ? ራስን ጥያቄ ጠይቀህ ጥያቄውን መለስከው። እንደዛ የምን ጥያቄ አልጠየቅኩህም። ታሳዝናለህ። አየህ አይደል? ታሳዝናለህ። ቤኪ ራስህን ጥያቄ መልሰህ ዓለም ማለት ሼም ኦን ዩ። አንተ እኮ ምንም ማስረጃ እያመጣ አይደለም እኮ። እሺ እኔማ ከፍቻለሁ እኮ። እኔ እኮ ከፍቼ የማወራ አንተ አይደብርህም? ይሄ ደግሞ የኔ ማስረጃ እኮ አንተ ማስረጃ እኮ አይደለም። እኔ ሸፍኔ እኮ ባልጠቅስህ ማስረጃው ላይ ቆሜ እኮ እያወራሁ እኔ እኮ ማስረጃ እያወራሁ እኮ ነው። በእኔ ማስረጃ አትርሳ። እኔ ባለውለታ ነኝ በዚህ ማስረጃ። እኔ በከፈኩበት ማስረጃ እንዴት ባለውለታ? ቤተክርስቲያን አሁን ችግር የለውም። እሱ ያንተ አይደለም እኮ የቤተክርስቲያን መጽሐፍ እኮ ነው። አንተ አይደለም እኮ የቤተክርስቲያን አይደለም፣ የሁሉ የጴንጤም የሁሉም ነው። የኦርቶዶክሶች አይደለም። አንደኛ አሁን ይሄን በሙሉ አሁን ወደ ስላሴ እንግባ ማለት ነው። ቆይ የለም ስላሴ የለም። አትዝለርስ ይሸረጋባል። እሺ ዓለም የሚለው መንፈስ ቅዱስን እንደማያሳይ ማስረጃ ስጠኝ። እንደማያሳይ ስጠኝ አልኩ። እሰጥሃለሁ ስላልከኝ እየጠበቅኩ እኮ ነው። አይ መጀመሪያ አንተ አያጠፋ። እኔ እኮ ስጀን ኒውትራል ነኝ። ስለ መንፈስ ቅዱስ እኮ እያወራሁ ነው። ዓለምን የሞላ እኔ እኮ አሳይም አላልኩም። አንዴ የመርሳት ችግር አለብህ መሰለኝ። እኔ አሳይም አላልኩም። እኔ ኒውትራል ነኝ። እሺ አንተ ያሳያል ማስረጃ ቅርብ እንደሚያሳይ። መንፈስ ቅዱስ ማለት ዓለምን የሞላ ነው አልኩህ እንጂ መንፈስ ቅዱስ ማለት ዓለም ነው አላልኩም። ቆይ አንዴ ዓለምን የሞላ መንፈስ ቅዱስ አብና ወልድ አይሞላም? ዓለምን መንፈስ ቅዱስ ነው የሞላው። እነሱ አይነጣጠሉም። ስለዚህ እነሱ ሞልተው አልሞሉም።
ሞልቷል። በዚህ የሚገለጸው መንፈስ ቅዱስ ነው። በዚህ የሚገለጸው መንፈስ ቅዱስ። ይኸው መዝሙር እኮ እያወራ ነው። ከመንፈስ ወዴት ይሄዳሉ ይላል። ስለዚህ አንደኛው አምላክ ብቻ ነው የሚሞላው ያልከኝ ያለው፣ ሌሎቹ አምላኮች አይሞሉ ይሞላሉ። እየነገርኩህ እዚህ ጋር ዓለም የተባለው መንፈስ ቅዱስ እንደሚተካ ማስረጃ ምን? መንፈስ ቅዱስ እዚህ ዓለም የሚለው ቃል መንፈስ ቅዱስን እንደሚያሳይ ማስረጃ ስጠኝ። የት ቦታ ዓለምን የሞላ ነው እያልኩ ዓለምን የሞላ ዓለም ማለት ደግሞ አሁንም ችግር አለብህ መሰለኝ። ጥያቄ አይገባህም። ላስተካክል ደግሞ ዓለምን የሞላ እንዳትለኝ። በጣም ገብቶኛል። አንተ እኮ ዝም ብለህ እያልክ ነው እንጂ በቂ መንፈስ ቅዱስ ዓለምን የሞላ እንደሆነ፣ አብም ዓለምን የሞላ እንደሆነ፣ ወልድም ዓለምን የሞላ እንደሆነ አውቃለሁ። ዝም ብለህ መንፈስ ቅዱስ ዓለምን ሞላ አትበለኝ። አውቃለሁ። አሁን ጥያቄያችን እግዚአብሔር የሚለው ቃል ላይ ብሔር የሚለው ቃል መንፈስ ቅዱስ እንደሚተካ ወይም ደግሞ ዓለም የሚለው ቃል መንፈስ ቅዱስ እንደሚተካ ማስረጃ አቅርብልኝ ያልኩ። አሁን ገባ? እኔ እኮ አቅርቤልሃለሁ። ራስህ ስለማትቀበለውን ነገር ማለት ነው። ቆይ አንድ ጥያቄ ገብቶሃል? መጀመሪያ ነገር ለማስረዳት ለምን አንዴ ነው ጥያቄ ገብቶሃል? አልገባህም? ገብቶኛል። እዚህ ጋር እንግባባ። አንዴ አዳምጠኝና መጀመሪያ የኔ መለሰኝ ጥያቄ ገብቶሃል? የጠየኩት ጥያቄ ገብቶሃል? አልገባህም? አልገባኝም። አልገባህም? አያ ስለዚህ አይገባህም። ጭራሽም አይገባኝም። ለምን እንደማይገባኝ ቆይ ካልገባህ አዳምጥ። ጆሮህን አቅርበህ ልድገምልህ፣ በደንብ አድርገህ ስማ። ጥያቄው ሳይገባህ ለመመለስ አትቸኩል። እሺ፣ ጥያቄው ምንድን ነው? ብሔር የሚለው ቃል ዓለም የሚለው ቃል መንፈስ ቅዱስን ያሳያል ብለኸኛል። እኔ ደግሞ ምን አልኩ? ይሄ ብሔር የሚለው ቃል ወይም ደግሞ ዓለም የሚለው ቃል መንፈስ ቅዱስን እንደሚያሳይ ማስረጃ አቅርብልኝ አልኩ። መንፈስ ቅዱስ ዓለምን የሞላ እንዳትለኝ። መንፈስ ቅዱስ ዓለምን የሞላ እንደሆነ አውቃለሁኝ። አብም ይሞላል፣ ወልድም ዓለምን የሞሉ ናቸው። ግን ይሄ መንፈስ ቅዱስ ከሶስቱ አካል ተለይቶ መንፈስ ቅዱስ የሚባለው አካል ዓለምን የሞላ እንደሆነ ማስረጃ ካለ አቅርብ፣ ከሌለ ደግሞ አወርዳለሁ። የመጨረሻ ድልህ ነው። እሺ ባይዘዌ ከዚህ በኋላ ሰው የሚሰለቻል። ማስረጃ ሄደ ሰርች በደንብ ጎግል ግባና በደንብ ፈልግ። ግን ችግሩ ጎግል ላይም ቢገባ የትም ቢገባ ለምን ቤተክርስቲያን አይሄድም አያገኝም እንደዛ የሚል ይሄ እንትኖች የቄሶች ስብከት ብቻ ነው። ቄስ ቤተክርስቲያን ሲያስተምር ምን ይሏቸዋል? እግዚአብሔር ማለት እግዚ መንፈስ ወልድ ነው፣ አብ ደግሞ አብ ነው፣ ሄር ደግሞ መንፈስ ቅዱስ ይሏቸዋል። ውሸት ነው። ሲጀምር ሶስት ቃል የለም፣ ቃሉ ሁለት ቃል ነው፣ እግዚ እና ብሔር ነው። ወገናችን ግን ላይመጣ ብሔር እንኳን ቢሆን ችግር የለውም፣ ብሔር የተባለው መንፈስ ቅዱስ ነው አለ። ስለዚህ ወልድ ወጣ ማለት ነው። ወልድን እንኳን ብናወጣው ብሔር የሚለው ቃል መንፈስ ቅዱስ እንደሚያሳይ ሊያሳይ አይችልም። እስኪ እንጠብቃለን። ሌላ ወሬ ካወራ ፈርቷል ነው። እስከ ይመጣ ድረስ እንጠብቃለን። ታብታብ ማድረጋት በመሀል ስልክ ገብቶብኝ ነው። አሃ ወላሂ። እሺ ችግር የለውም። አሁን ተመልሰሃል። እየጠበቅን ነው። እሺ ግልጽ ላድርግልህ። አሁን በመሀል እየገባሁ ምንም ማውራት አልቻልኩም። ሚውት አድርጌያለሁ። ወሬ አልፈልግም። ማስረጃ እስካሁን አውርተን የማስረጃ ሰዓቶች አንድ አዳምጠኝና እስካሁን እኮ አዳምጫለሁ አይደል ቤኪ? ቀደም እኮ የሚውት አድርጌ 5 ደቂቃ ስታወራ አዳምጫለሁ። አሁን ግን የማስረጃ ሰዓት ስለሆነ እንደው ማስረጃ ደቂቃ አላወራሁም። ወላሂ አንተ እኮ እያሰራኝ አይደለም። ቅድም አውርተሃል። መጀመሪያ ከእግዚአብሔር ብለህ አላወራሁም። ከቅድሙ ሰው ጋር ነው። ደቂቃውን ካደው ችግር የለውም። ደቂቃውን ካደው ችግር የለውም። አሁን ቤኪ ሰዓቱ የማስረጃ ስለሆነ ማስረጃውን አቅርብና ታወራለሽ። ካለ ማስረጃ ይወራል? እንደ ጀማ ኮሜንት ላይ ጻፉት። ካለ ማስረጃ ይወራል? አይወራም። ሰው ራሱ ይታዘበሃል፣ ክርስቲያኖች ይታዘቡሃል። ስለዚህ ማስረጃውን ጠቅሰህ በቃ ገላግላቸው፣ እስኪ አድናቸው። ክርስቲያኖች እዚህ ጋር ያለው ክርስቲያን አግዛቸው፣ አኩራቸው። ብቻዬን እያወራህ እኮ ነው። ማስረጃ ነው ያልኩህ። አዎ ካላመጣን ይወጣ በቃ አንዴ ያቆምና ወይ 3 ወይ 5 ደቂቃ ማስረጃ ነው። እኔ ልንገርህ፣ እሱን ያንተን ነገር አልፈልግም። አቤኪ ገባህ ወንድሜ? እንዴት ላውራ ታዲያ? እንዳወራ ማስረጃ ታወራ እንጂ አይኮራ ያልኩህ ማታወራ። አሁን ማውራት እኮ አትችልም ቤኪ። ለምን ማውራት አትችልም? ለምን አልወራም? ማስረጃ ካላመጣህ ለምን ታወራለህ? እንደዛ ከሆነ ሄደህ ቤተክርስቲያን ግባና ስበካቸው። እዛ ሄደህ በር ላይ ቆመህ ስበካቸው። ለመስበክ ግልጽ ካላረኩልህ ማስረጃው ምን ይጠቅማል? አንተ እኮ ምንም አትቀበልም ማለት ነው። መጀመሪያ ማስረጃ ቃላቱንም አትቀበል። ምን ያደርግልሃል? ቤኪ እንደመሰለህ ቆይ ላስረዳህ። ማስረጃውን አምጣና ማለት ነው። ከዛ በኋላ ታስረዳኛለህ። ገባህ? ዝም ብሎ ያንተ ብቻ ሀሳብ ከሆነ እሱን ምን ታደርጋለህ? ቤተክርስቲያን በር ላይ ቆምና ሰዎቹን ሄደን እዛ ስበካቸው። ካለ ማስረጃ ግን አይሆንም። ስለዚህ ማስረጃውን አቅርባትና
ከዛ ሁላችን የሚዩት አድርገን እናዳምጣለን። እሺ ቅዱስ ወገናችን፣ እኔ እኮ ሲጀመር በማስረጃ እያወራሁ ነው። በቃ አንተ አንዴ 5 ደቂቃ ማዳመጥ አትችልም? አልችልም። ቤኪ ካለ ማስረጃማ አላዳምጥህም። ማትችለው ከሆነ ለምን አወራለሁ ታዲያ? አንተ ራስህ እያወራህ እኔ ምን ለማለት ነው? እንደዛ ከሆነ ወጣ የለህም ማስረጃ አይደለ እንዴ? 5 ደቂቃ ማውራት ካልቻለ 5 ደቂቃ ብቻ ላወራ የሚል ከሆነ በቃ ምን ታደርጋለህ? እዚህ ሄደህ ቤተክርስቲያን ላይ በር ላይ ቁምና ስበክ። ሙስሊም ፊት ቆመህ ከገዛ መጽሐፍ ማስረጃ ማቅረብ ካልቻልክ ውርደት ነው።